ሰላም ተመልካቾቻችን እንዴት ናችሁ? የሳሌም ቲቪ ሳምንታዊ ፕሮግራም ነው። ፓስተር ኤፍሬም እና እኔ ወንድማችሁ ዳዊት ስለ እግዚአብሔር ቃል ጥቂት ነገር ልንነጋገር በፊታችኋለን። ፓስተር ሰላም ነው አይደል? እግዚአብሔር ይባረክ። ሁሉ መልካም፣ ሁሉ ሰላም። ሳምንታዊ ፕሮግራማችን በዚህ መልኩ የሚቀጥል ነው የሚሆነው። እንደ መግቢያ ያክል እንዲሆነን በቤተክርስቲያኒቱ ዋና ጥቅስ በሆነው በእግዚአብሔር ቃል ላይ የተወሰኑ ውይይቶች እናደርጋለን። አነበዋለሁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 25 ጀምሮ ያለው ላንብበውና እንደዚህ ይላል። ከእናንተ ዘንድ ስኖር ይህን ነግራችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። እኔ እሄዳለሁ፣ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግራችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። የዚህ ዓለም ገዢ ይመጣል፣ በእኔም ላይም አንዳች የለውም። ነገር ግን አብ እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አድርጋለሁ። ተነሱ ከዚህ እንሂድ ይላል። በዚህ ጥቅስ ላይ የቤተክርስቲያኒቱም ዋና ጥቅስ ነውና የተወሰኑ ነገሮችን ፓስተር ይነግረንና ቀጥሎ ደግሞ እየተወያየ የምንቀጥል ነው የሚሆነውና ፓስተር ይሄ ቃል እንዴት አገኘኸው? ያው እንግዲህ ሰዎች ብዙ አይነት ሰላምን ለማግኘት ብዙ አይነት መንገድ ይጓዛሉ። በብዙ አይነት በገንዘብ በተለያየ መንገድ ብዙ ረፍትና ሰላም ፍለጋ ባላቸው መንገድ ሁሉ ሰላምን ለመፈለግ የሚሞክሩበት ጊዜ እናያለና የእግዚአብሔር ቃል ግን ሰላም የሚገኘው በክርስቶስ ኢየሱስ ብቻ ነው። አሜን። ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል እግዚአብሔር ቃል። ይሄን የሚናገረው ራሱ ክርስቶስ ኢየሱስ ነውና ሰላም የሚገኘው በሁኔታ ሳይሆን ሰላም የሚገኘው በክርስቶስ ኢየሱስ ብቻ እንደሆነ፣ ስለዚህ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። በዚህ ነገር ላይ በመነሳት ነውና ሰላም ለዓለም ያስፈልጋል፣ ሰላም ለሕዝብ ያስፈልጋል፣ ሰላም ለምድራችን ያስፈልጋል። ሰላም ላጡ ሰላም የሚሰጠው ክርስቶስ እንደሆነም እንዲያውቁና በዚህ በመነሳት ነው ይህን ቃል መርሆ አድርገን የተነሳነው። ተባረክ ፓስተር። የሰላም ጉዳይ ካነሳን በጣም ብዙ ልነጋገርባቸው የሚገቡ ትልልቅ ኢሹዎች ማንሳት እንችላለን። በመጨረሻው ዘመን ሰላም ምን ያህል እየቀዘቀዘ እንደሚሄድ በተለያዩ ቦታዎች ታላላቅ ሁከቶች አሉ፣ ጦርነቶች አሉ፣ መንግስት በመንግስት ህዝብ በህዝብ ላይ ይነሳል። በሀገራችንም በኢትዮጵያ የሚከሰቱ በጣም ብዙ ሰላምን የሚያውቁ ሰዎች እንዳይኖሩ የሚያደርጋቸው በጣም ብዙ ነገሮች አሉ። ለዚህ ሁሉ መፍትሄ ሰላም ነው። ልክ ነው። መጽሐፍ ቅዱስ የሚያነሳው ሰላሜን እተውላችኋለሁ ነው የሚለው። ክርስቶስ ውስጥ ያለው ሰላም፣ ክርስቶስ እንደሚሞት እያወቀው እሱ ሰላም ነበረ። ሰው ሁሉ ባይቀበለውም ሰላም ነበረ። ሀብታም ባይሆን ባለጸጋ አይደለም ኢየሱስ። በጣም ብዙ ሀብት ያለው በጣም ብዙ ንብረት ያለው አይደለም። ዝቅ ብሎ ነው የመጣው አይደለም። ግን በውስጡ ትልቅ ሰላም ነበር። ስለዚህ የኢየሱስ ክርስቶስ ሰላም በገንዘብ የሚለካ አይደለም። የኢየሱስ ሰላም በጣም ብዙ ሰዎች ስለሚቀበሉት እና ወይም ስለማይቀበሉት የሚረበሽና የሚመጣ አይደለም። ቅዱሳንንም የሚላቸው እንደዚህ ነው አይደል? ከላይ ጀምሮ ስናነሳ እንደውም አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ ይላል። መንፈስ ቅዱስን በስሜ ይልክላችኋል። መጀመሪያ መንፈስን ትቀበላላችሁ አላችሁ። ይህ መንፈስ ደግሞ አጽናኝ መንፈስ ነው። ቀጥሎ የሚለው ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ዓለም በወርቅ በብር በገንዘብ ሰዎች በነገራችን ላይ በጣም ቢስማሙ አንድ ላይ ቢሆኑ ሰላምን መፍጠር አይችሉም። ሰዎች በጣም የተለየ ሰላምን የሚያስጠብቅል አንዳንድ ሰዎች እንደውም እኮ ሰላምን ለማግኘት ዴንጀር አጥር ያሰሩ የለ ቤታቸው ሌባ እንዳይገባ እንዳይታወቁ ሽጉጥ የሚገዙ ሰዎች አሉ። ምን ለማድረግ? ሰላማቸውን ለማስጠበቅ እኮ ነውና በጣም በብዙ መንገድ ሰላምን ለማስጠበቅ ይሞክራሉ። አንድ ሽጉጥ ገዝተህ ሰላምን ለማስጠበቅ ስትሞክር ሌላ የተሻለ መሳሪያ ይዞ ሰላምን ሊረብሽ ሰው ሊመጣ ይችላል። ግን የክርስቶስ ሰላም በምንም ነገር የማይረበሽ የክርስቶስ ሰላም በምንም ሁኔታ ውስጥ ብንሆን እኛን ማረጋጋት፣ በእግዚአብሔር ላይ ማቆም፣ ማጽናት የሚችል ሰላም ነው።
ይሄ ሰላም እጅግ የተለየ ነው። ክርስቶስ ውስጥ የነበረ ነው። ክርስቶስ ውስጥ የነበረ ነው ብለን ስንናገር ሰማይም የነበረ ነው። ኢየሱስ ክርስቶስ በአብ ቀኝ ከአባቱ ጋር ነበር የሚኖረው። እዛ ሰላም ነው ያለው፣ እረፍት ነው ያለው፣ ችግር የለም አይደለ? እዛ ስቃይ የለም፣ ሀዘን የለም፣ ለቅሶ የለም። ያ ሰላም እሰጣቸዋለሁ። አሁን ይሄ ሰላም ከለቅሶ በላይ ነው፣ ከሀዘን በላይ ነው። ኪሳችን ባዶ ሆኖ ራስ ውስጣችን ሰላም ነው። ገንዘብ ቢኖር ባይኖር ውስጣችን ሰላም ነው። ቢሳካ ባይሳካ ውስጣችን ሰላም ነው። መጽሐፍ ቅዱስ የሚያነሳው በምንም ሁኔታ የማይታወቅ የክርስቶስ ሰላምን ሰጥቻቸዋል። ስለዚህ የኛ ምኞት የኛ ፍላጎት አሁን ይሄን ነገር የምትሰሙ ሰዎች ሁሉ የክርስቶስ ሰላም ቤታችሁ እንዲገባ አሜን። የክርስቶስ ሰላም እና ፓስተር የክርስቶስ ሰላም እንዴት ወደ ቤታችን ሊመጣ ይችላል የሚለውን ነገር ብናነሳው የተሻለ ነው የሚሆነው ይመስለኝ ማለት ነው። ስለዚህ እግዚአብሔር አምላክ ይባርክ። እግዚአብሔር ሰው አሜን። የክርስቶስ ሰላም የሚመጣው ሰዎች በክርስቶስ ኢየሱስ በማመን ብቻ ነው። ትክክል። ሌላ በምንም የሚገኝ ነገር አይደለም። ሰላሜን እተውላችኋለሁ ሲል ሰላም ያጡ ሰዎች አሉ። ሰላማቸው የተዘበራረቀባቸው በብዙ አይነት መንገድ የዚህ ዓለም ክፉ ገዢ የሚያውክበት ዘመን ስለሆነ ክፉ የሚሰለጥንበት ዘመን ስለሆነ በዚህ ዘመን ላይ ደግሞ ክርስቶስን በማመን ሰላምን ማግኘት ይቻላል። እንደዛ ነው ማስበው። ሰላም የሚገኘው በክርስቶስ ኢየሱስ በማመን ነው። ምክንያቱም ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። አሜን። እሱ የሚሰጠን ሰላም ከሁሉ የሚበልጥ ስለሆነ በኢየሱስ ሰላም ማግኘት ይቻላል። አሜን። በሁኔታ ሰላም ማግኘት አይቻልም። አንዳንዴ ሰዎች ሰላም ለማግኘት ወደ ዱባይ ወደ ተለያየ ትልልቅ ሀገሮች ላይ በመጓዝ ለመዝናናት አይምሯቸውን ለመጠበቅ ሰላምን ለማግኘት ይሞክራሉ። በዛ ግን ሰላም በክርስቶስ ኢየሱስ ብቻ ነው። ሰላሜን እተውላችኋለሁ ያለ ጌታ ስሙ ለዘላለም ይባረክ። ዛሬ እናወራለን። ይህንን ሰላም ያገኘ ሰው ሁል ጊዜ ውስጡ ረፍታ፣ ነገሮቹ ሰላም አሉ፣ ህይወቱ ሰላም አለ። እግዚአብሔር ሰው እንግዲህ በዚህ ላይ የምትናገረው ነገር ካለ ልክ ነው። የሰዎች ሰላም የሚመጣው በክርስቶስ በኩል ብቻ ነው። ኢየሱስ ክርስቶስ ከሰማይ ወደ ምድር ሲመጣ እኮ በአብና በህዝብ መካከል ያለውን የነበረውን የጥል ግድግዳ ነው ያፈረሰው እኮ አይደል? ሰው በኃጢአት ምክንያት ከእግዚአብሔር ጋር ተጣልቷል። ሰላም የለውም። እግዚአብሔርን ድምጽ መስማት አይችልም። ከእግዚአብሔር ጋር መነጋገር አይችልም። ከእግዚአብሔር ጋር ማውራት አይችልም። እግዚአብሔርን ማዳመጥ አይችልም። ቢጸልዩም መሰማት አይችልም። ምክንያቱም በእግዚአብሔርና በሰው መካከል ያለው ሰላም ግንኙነት ተፈርሷል በኃጢአት ምክንያት። ስለዚህ ይሄን ሰላም ነው መጀመሪያ አስታረቀ። ኢየሱስ አስታርቆ መካከለኛ ሆኖ ከአብ ጋር የነበረው ከራምሱ ጋር የነበረው ሰው ሁሉ ታርቆ በሰላም መኖር የሚችልበትን መንፈሳዊ መስመር ነው የከፈተው። ስለዚህ ለሰው ልጆች መጀመሪያ የሚያስፈልጋቸው መንፈሳዊ ሰላም ከእግዚአብሔር ጋር መፍጠር። ይሄም የሚቻለው ልጁን ኢየሱስ ክርስቶስን በማመን ነው። ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ካልተቀበለን ሰላም ወደ ቤታችን ሊገባ ይችላል። እረፍት ወደ ቤታችን ሊገባ ይችላል። ምክንያቱም የመጀመሪያው ሰላም መቀበያው መንገድ ኢየሱስ ነው። አሁን ጸብ ነው አይደለ? ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሎታል። ስለዚህ ሰው ኃጢአት ከሰራ የእግዚአብሔር ክብር ከጎደለው ከእግዚአብሔር ጋር ያለው ሰላም ተቋርጧል። ይሄን ሰላም የሚቀጥልልን ልጁ ኢየሱስ ክርስቶስ ነው። ሰላምን ለማምጣት ነው መስቀል ላይ ተሰቀለው። ሰላምን ለማምጣት ነው ዝቅ ብሎ የመጣው። ሰላምን ለማምጣት ነው ዋጋ ከፍሎ የደም ላብ እያላበው ያን ሁሉ የመስቀል መከራ ታግሶ እኛን በምጥ በጣር የወለደን። ስለዚህ ሰላም ዋናው ወደ ህይወታችን ወደ ቤታችን ወደ ኑሯችን እንዲመጣ ከፈለገ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን መቀበል አለበት። ደግሞ ወንድሞችም ቢሆኑ መጽሐፍ ቅዱስ ከሰዎችም ጋር ራሱ አይደል የሚለው በሰላም ኑሩ፣ በሰላም ማሰሪያ የመንፈስን አንድነት እየጠበቃችሁ ይላል። ሰላም ማሰሪያ። ስለዚህ እኔ እናንተ አብረን እንድንኖር ወይም ወንድምና ከክርስቶስ የተቀበልከው ሰላም ነው ከኔ ጋር ሰላም እንድትሆን የሚያደርገው። ከክርስቶስ ሰላም ካልተቀበለን እኔ እናንተ ራሱ ሰላም ልንሆን አንችልም። እርስ በርስ መገዳደል፣ እልቂቱ፣ ጩኸቱ፣ ሞቱ፣ ክፋቱ የሚበዛው እኮ የክርስቶስ ሰላም ውስጥ የሌለ ሰው እንዴት ሰላምን መናገር ይችላል? እንዴት ሰላምን ማወጅ ይችላል? ስለዚህ አይችልም። እኛ መጀመሪያ ከክርስቶስ ጋር በሰላም መታረቃለን። እውነት ነው። ፓስተር የሚጨምረው ነገር ካለ? ያው እንግዲህ ብዙ ነገር ዳሰናል። ዛሬ ካለንም ሰዓት አኳያ አጠር ለማድረግ እንሞክራለን። ስለ ሰላም ብዙ ያነሳናቸው ነገሮች አሉና ሰላም የሚገኘው በክርስቶስ ኢየሱስ ብቻ በመካከል ነው። ከሱ ውጪ ሌላ ሰላም የለም። ምክንያቱም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም የሆነ የምሰጠን የሚመስል ሰላም ያለው ነገር የሚመስል ኢንጆይ የምናደርግበት አንዳንድ ነገሮች ያሉ የሚመስል ነገር ግን ያ የውስጥ ሰላምና የውስጥ ረፍት ነው። ጊዜያዊ ረፍት፣ ጊዜያዊ ሁኔታ ነው። ለዘላለም ግን ውስጣችን የሚያርፍበት በክርስቶስ ኢየሱስ ማመን ነው።
ሰው በክርስቶስ ኢየሱስ ያመነ ቀን የሚገርም ሰላም ወደ ህይወቱ ይገባል። የሚገርም ሰላም ወደ ቤቱ ይገባል። የሚገርም የእግዚአብሔር ሰላም በኑሮ ላይ በህይወቱ ላይ በሁሉ ነገር ላይ በእኔ ነገሩ ላይ ሰላም ሲመጣ ረፍት ያገኛል። ያን ነገሮች መባረክ ሰላም ይመጣል። ቤቱ የተዘበራረቀ ጸብ እንኳን ግጭት እንኳን ቢኖር ያንን ግጭት የሚያደርግ በእግዚአብሔር ሰላም ሰዎች በዚህ ሰላም መባረክ አለባቸው። እስኪ አንተ የምትለው ነገር ስለዚህ ዋናው የሰላም መንገዱ ጌታ ኢየሱስ እንደግል አዳኝ አድርጎ መቀበል ነው። ሁለተኛው የሰላም መንገድ ከክርስቶስ ጋር መኖር ነው። የሚጸልይ ሰው መጽሐፍ ቅዱስን የሚያነብ ሰው ከእግዚአብሔር ጋር ትክክለኛ እርቅና ሰላም ያለው ሰው ለሌሎች ሰዎች የሚተርፍ ሰላም ይኖራል። አሁን ከእግዚአብሔር ጋር ኢየሱስንም እንደግል አዳኝ አድርገን ተቀብለን እኮ ዘወትር ከእግዚአብሔር ጋር ትክክለኛ የሆነ ግንኙነት ከሌለ ወደ ጎንም ግንኙነት አይኖርም። ስለዚህ ሰላም መጀመሪያ ከእግዚአብሔር ጋር ቀጥሎ ከሰዎች ጋር ነው የሚሆነው። ስለዚህ ከእግዚአብሔር ጋር ያለውን ሰላም ቅዱሳን ወንድሞቼና እህቶቼ አገልጋዮች እግዚአብሔር ሰዎች ሁላችንም ቀጥታ ያለውን ከሰማይ ጋር ያለውን ሰላማችንን እንጠብቅ። ከዛ ወደ ምድር ያለው ሰላም ይፈሳል። ወደ ምድሪቱ ሲፈስ ደግሞ ሀገር ሰላም፣ ሰዎች ሰላም፣ ኑሮ ሰላም፣ ትዳር ሰላም፣ ቤት ሰላም፣ አገልግሎት ሰላም፣ ሁሉ ነገራችን በእግዚአብሔር ሰላም የተጠበቀ ነው። ስለዚህ ይሄን ነገር አጽንተን እንጠብቅ። ጌታ ይባርክ። በጣም ዛሬ ስለነበረን ቆይታ በጣም ደስ ብሎኛል። ሳምንት ደግሞ በዚህ ርዕስ ላይ ሌሎች ተጨማሪ ነገሮችን እያነሳን እንቀጥላለን። ተባረክ ፓስተር። እግዚአብሔር ይባርክ። ተባረኩ። ሁላችሁም አብራችሁን እንደምትቆዩ ተስፋ አደርጋለሁ። ጌታ ይባርካችሁ።